ሰዎች እንዴት ናችሁ? ደህና ናቸው? አልሐምዱሊላህ ደህና ነኝ። ዛሬ ክፍል 3 ታሪክ ጊዜ የላችሁ መጥቻለሁ። አሪፍ ታሪክ ነው፣ ትወዱታላችሁ። የታሪኩ ርዕስ የማይታየው ክር ልብ አንጠልጣይ ታሪክ። የማይታየው ክር ይባላል። ከብዙ ዓመታት በፊት በአንድ ትንሽ ከተማ ውስጥ አቤል የተባለ በጣም ጎበዝ ግን ድሃ ሰዓሊ ነበረ። አቤል የሚስላቸው ስዕሎች ሕይወት ያላቸው ይመስላሉ። ነገር ግን ስዕሎቹን የሚገዛ ሰው በማጣቱ በረሃብ ይቆራመድ ነበረ። አንድ ቀን አቶ ካሳ የተባሉ በጣም ሀብታም ሰው ወደ አቤል ቤት መጡ። አቶ ካሳ በከተማ ውስጥ ትልቅ ሕንፃ እየገነቡ ነበረ። አቤል ሆይ፣ በህንፃዬ መግቢያ ላይ ትልቅ ግድግዳ አለ። እዛ ላይ ፍቅርና መስዋዕትነትን የሚገልጽ ድንቅ ስዕል እንድትስልልኝ እፈልጋለሁ። ስራውን ከጨረስክ ደግሞ የፈለከውን ያህል ወርቅ እሰጥሃለሁ አሉት። አቤል በደስታ ተስማምቶ ስራውን ጀመረ። አቤል ለስድስት ወራት ሌሊት ቀን ሳይተኛ ስዕሉን ሳለ። ስዕሉ ሲያልቅ ጥቂት ቀናት ሲቀሩት ግን አንድ አጋጣሚ ተፈጠረ። አቤል በድንገት አይኖቹን ማየት ተሳናቸው። ከመጠን በላይ በመስራቱና በጭንቀት ምክንያት ብርሃን ጠፋበት። አቤል ተስፋ ቆርጦ አሁን እንዴት አድርጌ ነው የምጨርሰው? አቶ ካሳ ካልጨረስክ ምንም አልከፍልህም ብለውኛል እያለ ሲያለቅስ ሳራ የምትባልና በጎረቤት የምትኖር አንዲት ምስኪን ልጅ መጣች። ሳራ አቤልን በሚስጥር ትወደው ነበረ። አይዞህ አቤል፣ እኔ አይን እሆንሃለሁ፣ እጅህን እምራዋለሁ፣ ቀለሙን እነግርሃለሁ አለችው። ለሚቀጥለው 3 ወራት ሳራ የአቤልን አይን ሆነች። እጁን እየያዘች የት ጋር ምን መቀባት እንዳለበት ትነግረዋለች። እሱም በልቡ ውስጥ ባለው ስሜት ስዕሉን ይስላል። በመጨረሻም ስዕሉ ተጠናቀቀ። አቶ ካሳ ስዕሉን ለማየት መጡ። መጋረጃው ሲከፍቱ ሁሉም ሰው ደነገጠ። ስዕሉ በዓለም ላይ ታይቶ የማይታወቅ ውበት ነበረው። ሆኖም አንድ ነገር ጎሎታል። በስዕሉ መሃል ላይ ያለችው ሴት አይን አልተሳለም ነበር። አቶ ካሳ ተቆጡ። አቤል፣ ይህን ስዕል አይን የለውም፣ እንዴት ሙሉ ነው ትለኛለህ? ቃል በገባሁት መሰረት ወርቁን አልሰጥህም አሉት። አቤል አንገቱን ደፍቶ ጌታዬ፣ እኔ ማየት ተስኖኛል። ይቺ ልጅ ናት እጄን የመራች ያሳሳለችኝ። አይኗን ውበት ግን በቃላት ልትገልጽልኝ አልቻለችም፣ ምክንያቱም እሷም አይነ ስውር ናት አላቸው። ሳራ በልጅነቷ አይኗን አጥታ ነበር። ነገር ግን ለአቤል ያላት ፍቅር ነው ስዕሉን እንዲጨርስ የረዳችው። አቶ ካሳ ይህንን ሲሰሙ ልባቸው ተነካ። ወርቁን ብቻ ሳይሆን ለሁለቱም በውጭ ሀገር የሚደረግ የሕክምና እርዳታ አደረጉላቸው። ከዓመታት በኋላ አቤል እና ሳራ አይናቸው በሕክምና ታክሞ ማየት ቻሉ። አቤል መጀመሪያ ያየው ነገር ቢኖር እጁን ይዛ ስዕሉን ያሳለችው ሳራ የሳራን ፊት ነበረ። በህንፃ ላይ ያለው ስዕል ዛሬም አለ። ስሙም በአይነ ሳይሆን በልብ የሚታይ ፍቅር ይባላል። አሰላሙ